ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ግንቦት 18 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ ምንዛሬ ዋጋ ተመን ከጥቁር ገበያ የ16 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ መጥቻለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ በ233 ብር ከ27 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። በ204 ብር ከ10 ሳንቲም ገዝቶ በ208 ብር ከ18 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ በ193 ብር ከ79 ሳንቲም ገዝቶ በ197 ብር ከ66 ሳንቲም እየሸጠው ይገኛል። የግል ምንዛሬ ቢሮዎች አንዱን ስዊስ ፍራንክ በ212 ብር ከ25 ሳንቲም ገዝተው 216 ብር ከ50 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 132 ብር ከ29 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ነው። በ114 ብር ከ27 ሳንቲም ገዝቶ 115 ብር ከ41 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ109 ብር ከ60 ሳንቲም ገዝቶ 111 ብር ከ79 ሳንቲም እየሸጠው ይገኛል። የግል ምንዛሬ ቢሮዎች አንዱን ካናዳ ዶላር በ113 ብር ከ01 ሳንቲም ገዝተው 115 ብር ከ27 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የአሜሪካን ዶላር ነው። አንዱን የአሜሪካን ዶላር በጥቁር ገበያ 182 ብር ከ72 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ወጋገን ባንክ ነው። አንዱን የአሜሪካ ዶላር በ159 ብር ከ62 ሳንቲም ገዝቶ 162 ብር ከ82 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ ለአንድ አሜሪካን ዶላር በ154 ብር ከ19 ሳንቲም ገዝቶ 157 ብር ከ27 ሳንቲም እየሸጠው ይገኛል። የግል ምንዛሬ ቢሮዎች አንዱን የአሜሪካን ዶላር በ173 ብር ከ35 ሳንቲም ገዝተው 176 ብር ከ81 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ፓውንድ ስተርሊን ነው። አንዱ ፓውንድ ስተርሊን በጥቁር ገበያ 246 ብር ከ37 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ ያለው ባንክ ወጋገን ባንክ ነው። 215 ብር ከ19 ሳንቲም ገዝቶ 219 ብር ከ49 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊን በ203 ብር ከ36 ሳንቲም ገዝተው 207 ብር ከ43 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን ፓውንድ ስተርሊን በ225 ብር ከ04 ሳንቲም ገዝተው 229 ብር ከ50 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ዩሮ ነው። አንዱን ዩሮ በጥቁር ገበያ 213 ብር ከ54 ሳንቲም እየተመነዘረ ይገኛል። ዩሮ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። አንዱን ዩሮ በ185 ብር ከ80 ሳንቲም ገዝቶ 189 ብር ከ52 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ በ180 ብር ከ63 ሳንቲም ገዝቶ 184 ብር ከ24 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች አንዱን ዩሮ በ199 ብር ከ50 ሳንቲም ገዝተው በ203 ብር ከ49 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው አውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ108 ብር ከ55 ሳንቲም ገዝቶ 110 ብር ከ72 ሳንቲም እየሸጠው ይገኛል። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 112 ብር ከ76 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 26 ብር ከ91 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ30 ሳንቲም ገዝቶ 22 ብር ከ75 ሳንቲም እየሸጠው ይገኛል። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። አንዱን የቻይና ዩዋን በ24 ብር ከ84 ሳንቲም ገዝተው በ25 ብር ከ34 ሳንቲም እየተመነዘረ ይገኛል። ቀጥለን የምናገኘው የኩዌት ዲናር ነው። አንዱን ኩዌት ዲናር በጥቁር ገበያ 590 ብር ከ76 ሳንቲም እየተመነዘረ ይገኛል። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 503 ብር ከ71 ሳንቲም ገዝተው 519 ብር ከ83 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር በ493 ብር ከ47 ሳንቲም ገዝቶ 503 ብር ከ34 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የዩናይትድ አረብ
የሚረድ ድርሃም ነው። አንዱን ድርሃም በጥቁር ገበያ 49 ብር ከ74 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። በ46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ41 ብር ከ98 ሳንቲም ገዝቶ 42 ብር ከ82 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 48 ብር ከ77 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። ለአንዱ ሳውዲ ሪያል በ44 ብር ከ79 ሳንቲም ገዝቶ በ45 ብር ከ69 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል በ41 ብር ከ09 ሳንቲም ገዝቶ 41 ብር ከ91 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 475 ብር ከ15 ሳንቲም እየተመነዘረ ይገኛል። ቀጥለን የምናገኘው ጆርዳን ዲናር ነው። አንዱን ጆርዳን ዲናር በጥቁር ገበያ 257 ብር ከ67 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 483 ብር ከ98 ሳንቲም እየተመነዘረ ይገኛል። የቱርክ ሊሬ በጥቁር ገበያ 3 ብር ከ98 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽክል ነው። አንዱን እስራኤል ሽክል በጥቁር ገበያ 63 ብር ከ41 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበር። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።